بسم الله الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين قال سبحانه وإني لغفار لمن تاب وآمن وعمل الصالحا ثم اهتدى إلى የዛሬው ትውሳችን እህት ወንድሞቼ ወደ አላህ Subhanahu Wa Ta'ala ስለመመለስ እሱን መግፊራ ስለመጠየቅ ይሆናል። ለዚህም አላህ Subhanahu Wa Ta'ala ምን ይለናል? ወኢኒ ለገፋሩ ሊመን ታበ ወአመነ ወዐሚለ ሷሊሐ ثم اهتدى እኔ መሐሪ ነኝ ለማን ሊመን ታበ ለተወበተ እንዲሁም ደግሞ ተወብቶም ወአመነ ላመነም ወዐሚለ ሷሊሐ አምኖም መልካም ስራ ለሰራ እንዲሁም ثم اهتدى መመሪያን ማጥብቆ ለያዘና ሸሪዓዊ ድንጋጌዎችን አላህ Subhanahu Wa Ta'ala ባገራለት መጠን ለሚተገብር ሰው አጥብቆ መመሪያን ለሚከተል ሰው እኔ መሐሪ ነኝ ይላል። በል ከዚህም ባለፈ የሰው ልጆች ወንጀላቸው ከምድር እስከ ሰማይ ቢደርስ የሰው ልጆች ወንጀላቸው የባህር አረፋን ቢያክል የሰው ልጆች ወንጀላቸው ከጋራ የገዘፈ ቢሆንም ተስፋ መቁረጥ እንደሌለባቸው ወደ አላህ Subhanahu Wa Ta'ala መመለስ እንደሌለባቸው ሲናገር ያ ኢባዲ الذين اسرفوا على انفسهم አለ እናንተ በነፍሶቻችሁ ወሰን ያለፋችሁ ባህሪዎች ሆይ አለ لا تقنطوا من رحمة الله كالله سبحانه وتعالى أزنت تسفات تقرأ على لمن سيبال إن الله يغفر الذنوب جميعا على سبحانك الله سبحانه وتعالى أتقالي وانجلوچين يمرا لنا إنه هو الغفور الرحيم السم مهاري نازاñነው ይላል። إذا እህት ወንድሞቼ እምንሰራው ስራ ተስፋ ሊያስቆርጠንም አይገባም። እምንሰራው ወንጀልም ደግሞ ሁሌም ቢሆን ጉሩር ተስፋ ምንድነው የሆነ አላህ ይመራል በሚል ሰበብ ሊያዘናጋን አይገባም። ولذلك شرط አድርጎ وإني لغفار لمن تاب وآمن وعمل صالحا ثم اهتدى ያለም ለዚህ ነው። ስለዚህ እህት ወንድሞቼ ረመዳን ሰዎች ተውበት የሚባለው ነገር የሚመጣላቸው ረመዳን ነው። ላ ረመዳን እኮ ሸህሩ ሚን ሸህሪላህ ነው። ረመዳን ብሎ ማለት ከአላህ Subhanahu Wa Ta'ala ወሮች አንዱ ነው። ረመዳን አይደለም እናመልከው ረመዳንን የደነገገልን የረመዳንን ጌታ ነው እናመልከው። ሐጅና ዑምራ ስነድም እኮ ካባን አይደለም እናመልከው የካባን ጌታ የካባን አምላክ ነው እናመልከው። ኢደን ወራቶችን አምላኪ አንሁን ጾምን አምላኪ አንሁን ፈዕቡዲላህ ሙኽሊሶ እንደሚለው አላህ Subhanahu Wa Ta'ala ጥሪት አድርገህ አምልከው ጥሪት አድርገህ ተገዘው እንደሚለው ሁሉ ስለዚህ እኛ በማንኛውም في اي وقت في اي مكان አላህ Subhanahu Wa Ta'ala ልንፈረው በማንኛውም ወንጀላችን ወደሱ በማንኛውም ቦታ ብንሆን ልንተውበት ግድ ይላል። ፈተቁላህ ይሱማ ኩንቱም እንደተባለው ማለት ነው። የትም ቦታ ሆናችሁ አላህ Subhanahu Wa Ta'ala ፍሩት። የትም ቦታ መሆናችሁ ደግሞ አላህ Subhanahu Wa Ta'ala ከመፍራት እንዳግዳችሁ እንደተባለው ሁሉ ያንነቱ አለ። ኢዘን በማንኛውም ሐል ብንሆን አይደለም የሰው ልጅ ወንጀሎችን አግበስብሶ በወንጀል ተዘፍቆ ይቅርና ሀታ መልካም ስራ ሰርቶ እንኳን ተውበት ያስፈልጋል። ስለዚህ ወንድሞቼ ወንጀላችን እንደጋራ ቢገዝፍም ወንጀላችን ከምድር እስከ ሰማይ ቢደርስም ወንጀላችን ከሰማያትና ከምድር ቢሰፋም ወንጀላችን እንደ ባህር አረፋ ቢበዛም فلنتوب الى الله عز وجل ወደ አላህ Subhanahu Wa Ta'ala እንመለስ። ለምን ሲባል ان الله يغفر الذنوب جميعا አጠቃላይ ወንጀሎችን ስለሚምር ነው። ልክ እንደዚሁ ደግሞ አላህ Subhanahu Wa Ta'ala ወንጀል መሐሪ እንደመሆኑ መጠን ሸዲዱል ኢቃብ የብርቱ ቀጭ ባለቤት ነው። ይሄንም ልንዘናጋ አይገባም እህት ወንድሞቼ። አንዳንዱ ሰው በጣም ከነፍስ ጀምሮ ኢነላህ ገፉሩር ረሂም ይሄንነቱ ያዘናጋናል። ናም ገፉሩር ረሂም ወላኪነሁ ሸዲዱል ኢቃብ መሐሪ ከመሆኑ ባሻገር ቀጭም ነው የብርቱ ቀጭ ባለቤት ነው ይላል። ለዚህ ነው አላህ Subhanahu Wa Ta'ala ተውበትንም ማርታንም የሚቀበል ቢሸርጥ ነው። وإني لغفار لمن تاب وآمن وعمل صالحا ثم اهتدى እንዳለው ማለት ነው። ስለዚህ ማንኛውም ወንጀል ከአላህ Subhanahu Wa Ta'ala ተስፋ እንዳስቆርጠን وكذلك ማንኛውም ወንጀል የአላህ Subhanahu Wa Ta'ala እዝነት እየከጀል بدون ተውባ ህይወታችን ከማንጓደድ ህይወታችን ከተውባ ከማዘግየት እንዳታለን እህት ወንድሞቼ አታኢቡ ከመላ ذنب له ነው። አታኢቡ من الذنوب ከመላ ذنب له كما قال عليه الصلاة والسلام ከወንጀል የተወበተ ወንጀል እንዳልሰራ ነው ወይም ደግሞ ወንጀል እንደሌለበት ነው።
በል ያንዳንዶችንም ደግሞ እንደ ኢኽላሳቸው መጠን ያን መጥፎውን ነገር ወደ ሐሰናት የሚቀይርላቸዋል። ላኪን ሸርጡ ቀላል ነገር አይደለም። ኢዘን በማንኛውም ሐል ብንሆን መልካም ስራም እየሰራንም ቢሆን ተውባ ግድ ይላል። በማንኛውም ሐል ፊ አይ ወቅትን ወፊ አይ መካን በሌሊልም ይሁን በቀን ነቢያችን አለይሂ ሰላቱ ወሰለም ከሰባ በላይ እስትግፋር ያበዛሉ። እኔ እናንተስ? እሳቸው ወንጀል ሳይሰሩ ነው መእሱም ሚነል ኸጧ ወሚነ ዙኑብ ከወንጀል የጸዱና የራቁ ሆነው የተጠበቁ ሆነው እኔ እናንተስ በወንጀል ተጨማልቀን ኢላ መታ እስከ መቼ? ያላቅም እኮ እንዲሆኑ ወይም ህይወታችሁን አጥፎ ወዘተ ምናምን የተባለበት ጉዳይ በተለይም ደግሞ ከባሪዎች ጋር በተያያዘ ጉዳይ ላይ እዚህ ዱንያ ላይ በገንዘብም በምንም ሐቅ ካለ እሱ መመለስ፣ የዘለምናቸውም ካለ ባፉታ መሸኘት፣ ባፉታ እዚሁ ፋይላችን መዝጋት። ኢዘን ኢነላህ የቱቡ አላ መን ታብ አላህ ሱብሓነሁ ወተዓላ የሚተውበቱትን ሰዎች ይቅር በይና ተውበታቸውን ተቀባይ ነው። ፈልነቱብ ኢለላህ ዐዘ ወጀል ወደ አላህ ሱብሓነሁ ወተዓላ እንመለስ። ሰው ተውባ ጀሮ ላይ የሚያቃጭለው ወይም ደግሞ ልቡ ላይ ውል የሚለው ምንድነው? ረመዳን ላይ ነው። ረመዳን ብሎ ማለት ሸህሩን ሚን ሸህሪላህ ዐዘ ወጀል ከአላህ ሱብሓነሁ ወተዓላ ከደነገጋቸው ወሮች መካከል አንዱ ነው። በእርግጥ ሁኔታዎች ጾሙ ምኑ ወደ ተውበት ቢያቀርቡንም ግን ያን ጠብቀን አይደለም ተውበት ምን ተውብተው ያን ጠብቀን አይደለም ሰዎችን አፉ በሉኝ የምንለው። ብዙ ጊዜ እንደ አድርት እንደ ባህል የተለመደ ነገር ምንድነው? ልክ ረመዳን ሲመጣ አፉ በሉኝ ከዛ ወዲስ ወሩ ነው እንደምናመልከው። ላ ጥንቃቄ እናድርግ ወንድሞቼ። ከረመዳን በፊት ያለው ወንጀላችን አካውንት ላይ ተቀምጧል አይደለ? አጧፈ ሙጧፋ እየሆነ ወለድ እያለው ያን ረመዳን ብቻ ነው ሰው እንትን ይሄ እንዳደትም አስፈላጊ አይደለም፣ የሚገደፍም ባህል አይደለም። ስለዚህ ተውባ በማንኛውም ሰዓት በማንኛውም ወቅት ነው። ኢንሻአላህ ሱነቱ አለ ፈልነቱብ ኢለላህ ዐዘ ወጀል ፈቱቡ ኢለላህ ነው የሚለው አላህ ሱብሓነሁ ወተዓላ። ወደ አላህ ሱብሓነሁ ወተዓላ ተመለሱ ነው የሚለው። የሰው ልጅ መልካም ስራ ሰርቶ ተውበት ያደርጋል። ሰው በወንጀል ተዘፍቆ እንዴት ተውበት አያደርግም? ኢዘን ፈልነቱብ ኢለላህ ዐዘ ወጀል ኢነላህ የቅበሉ ተውበተ ዐን ዒባዲሂ ወየዕፉ ዐን ከሲር። አላህ ሱብሓነሁ ወተዓላ የባሪዎቹን ተውበት ይቀበላል፣ አብዛኛውንም ይቅር ይላል። ስለዚህ ይቅር ወደሚለው አጠቃላይ ወንጀሎችን ይቅር ወደሚለው ጌታ እንመለስ፣ ወደ አላህ ሱብሓነሁ ወተዓላ እንመለስ ነው መልእክቴ። ኢንሻአላህ ቀጣይ ፈድሉል አፉ ይቅር ማድረግ ያለው ደረጃ የሚለውን እመጣበታለሁ ኢንሻአላህ። መልእክቱን እናሰራጨው ለማለት ያክል ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።